በሺዎች የሚቆጠሩ የዩኒቨርሲቲ ተማሪዎች የተሳሳተ ዲፓርትመንት እንደመረጡ የሚገባቸው ከዓመታት በኋላ መሆኑን ታውቃለህ? ለምን የተሳሳተ ዲፓርትመንት እንደመረጡ የሚያስረዱ 5 ስነ-ልቦናዊና ፕራክቲካል ምክንያቶች አሳያለሁ። እናም አንተ ወይም የምታውቀው ሌላ ሰው ይህንን ተመሳሳይ ስህተት እንዳይደግም በዚህ ቪዲዮ መጨረሻ አንድ ቦነስ ቲፕ እሰጥሃለሁ። ወደ ሀሳቡ። በጣም በርካታ ተማሪዎች ዲፓርትመንት የሚመርጡት ስለራሳቸው ጥንካሬ፣ ፍላጎትና ስብዕና በቂ አንደርስታንዲንግ ሳይኖራቸው መሆኑን ፍሬሽማን እንደሚያስተምር መምህር በአንድም በሌላም መንገድ ቀርበው ሲጠይቁኝ መረዳት ችያለሁ። ፍላጎቴን ከስብዕና ጋር የሚሄድ የትምህርት ዘርፍና ከጥንካሬ ጋር ከጠንካራ ጎኔም ጋር የሚሄድ የትምህርት ዘርፍ ዲፓርትመንት እንዴት መምረጥ እችላለሁ ካልከኝ የሚከተሉ ጥያቄዎችን መመለስ ግድ ይልሃል። ደግሞም አስተውል። ጥንካሬህና ፍላጎትህ እና የትምህርት ዘርፍ ማች ሲያደርግ ስኬት ሪሌቲቭሊ ቀላል ይሆናል። በእኛ ሀገር የቤተሰብ ተጽዕኖ በልጆች የትምህርትና የስራ ዘርፍ ምርጫ ላይ ቀላል የሚባል አይደለም። ተጽዕኖ ሜዲሲን ግቢ፣ ኢንጂነሪንግ ግቢ የተሻለ ይከፍላል፣ ይህን ፊልድ ግቢ፣ ያን ፊልድ ግቢ፣ ይሄኛው በሶሳይቲው ዘንድ የተሻለ ሪስፔክት አለው፣ የመሳሰሉ ኮመንቶች ተዘውትሮ ይሰማሉ። የቤተሰብ ምክር፣ ሀሳብ፣ አስተያየት መስማት ጥሩ ቢሆንም ለቤተሰብ በሚል ከአንተ ዝንባሌና ችሎታ ጋር እና ፍላጎት ጋር የማይገጥም የትምህርት ዘርፍ ብታጠና እና ብትመረቅ እንደ ሎንግ ረን ዲሳትስፋይድ የመሆን እድል በጣም ከፍ ያለ ነው የሚሆነው። ማድረግ ያለብህ ነገር ምንድን ነው? በተቻለ አቅም የአንተን ፍላጎት፣ የትምህርቱን ወይም የስራውን የወደፊት የገበያ አማራጮች እና የቤተሰብን ፍላጎት ባላንስ ለማድረግ መሞከር ነው። በተቻለ መጠን በተቻለ አቅም ማለት ነው እንጂ ያንተን ፍላጎት ትተህ የስራውን የትምህርቱን የወደፊት የስራ ኦፖርቹኒቲዎችንም በመዘንጋት ችላ በማለት የቤተሰብ ብቻ ፍላጎት ላሳካ በሚል በማትወደው በማትፈልገው ሮንግ በሆነ ዲፓርትመንት ከገባህ በኋላ ለጸጸት ዳርጋል ማለት ነው። ምንም ጥያቄ የለውም። ዲስ ኢዝ ዩር ላይፍ አይደል? ያንተ ህይወት ነው። ቤተሰብ አይኖርልህም። ኦፊስ መጥቶ ያንን ስራ ቤተሰብ አይደለም የሚያስገድልህ። ኦፊስ መሄድ ሊያስደስት የሚገባው የሚችለው የምትወደውን ዲፓርትመንት መርጠህ ከተማርክ ነው እንጂ ለፋሚሊ ኦር ለሌላ ብለህ የገባህበት ትምህርት ዘርፍ በየቀኑ ኦፊስ እነሱ አይደለም የሚሄዱት፣ አንተ ነህ ሄደህ እዛው ቴብል ላይ ተቀምጠህ ሰዎች የምታስተናግደው አንተ ነህ። ስለዚህ ይህንን ጥንቃቄ ማድረግ ይኖርብሃል። ሌላኛው ብዙ ተማሪዎች የሚሰሩት ስህተት ምንድን ነው? ጓደኛን ተከትሎ መግባት ዲፓርትመንት። ጓደኛ የገባህበት ዲፓርትመንት አንተ መደህ መግባት ማለት ነው። ማርኬቲንግ ማኔጅመንት፣ ራዲዮሎጂ፣ ሶፍትዌር ኢንጂነሪንግ ወይም ሎ ስኩል እንግባ ስለተባባላችሁ 3-4 ሆናችሁ ዘው ብለህ ወደዛ የምትገባ ከሆነ ችግር ነው የሚሆነው። አንደኛ እነዛ ጓደኞች ለ4-5 ዓመት ነው አብረው የሚዘልቁ። ያም ሳይሆን በተለያዩ አጋጣሚዎች ልትለያዩ ትችላላችሁ። ያኔ ትምህርቱ ብቻ ነው ከፊት ከሱ ጋር አንተና ትምህርት ብቻ ናችሁ የምትፋጠጡ ማለት ነው። ራዲዮሎጂ አብረን እናጠናለን፣ አብረን ላይብረሪ እንገባለን፣ አብረን ፕሮጀክቶች እንሰራለን ብላችሁ ራዲዮሎጂም ሎው ስኩልም ሶፍትዌር ኢንጂነሪንግም ማርኬቲንግ ማኔጅመንት ብትገቡ እንዳልኳችሁ ለስራው ጥሩ ሊሆን ይችላል። አብራችሁ ስለምትውሉ ወሬያችሁ ስለ አሳይመንት፣ ስለ ትምህርት፣ ስለ ወደፊት እንትናችሁ ሊሆን ይችላል፣ ጥሩ ነው። ነገር ግን ሌስ ላይክሊ ነው። አንደኛ እስከዛ አብሮ ለመቆየት ያለው ፕሮባቢሊቲም ከባድ ነው በተለያዩ ምክንያቶች ማለት ነው። ስለዚህ የወደፊት የትምህርት ዘርፍህን የሙያ ዘርፍህን መምረጥ የሚገባ ከወደፊት የሙያ እቅድ ጋር ማች የሚያደርግ እንጂ አካባቢ ላይ ባሉ ሰዎች ኮመንት ላይ የተመረኮዘ ሊሆን በፍጹም አይገባም ማለት ነው። ሀሳብ መቀበል ጥሩ ነው፣ መረጃ መለዋወጥ አሪፍ ነው። ግን በዚህ ደረጃ የወደፊት የሙያ እቅድህን ፕላን ከምታደርገው ጋር በተቃራኒ ወደሚወስድ አይነት የጓደኛ ምክር በጓደኛ ሀሳብ መወሰድ ጥሩ። አሁንም ሌላኛው ብዙ ተማሪ የምሰራው ስህተት ምንድን ነው? ስለሚገባበት ዲፓርትመንት በቂ መረጃ ሳይኖረው ነው የሚገባው። ያበላል ስለተባለ ብቻ ይመርጣል ያንን ትምህርት፣ ከዛ ይበላል ማለት ነው። ማለት ስለሚገባበት ዲፓርትመንት ምንም መረጃ ሳይኖረው ማለት አትሊስት ዩ ሃቭ ቱ ኖ ከ1ኛ እስከ 5ኛ እስከ 6ኛ እስከ 7ኛ ዓመት ድረስ በዛ ዲፓርትመንት ውስጥ ያሉ ወሳኝ ሁኔታዎች ማወቅ አለብኝ። ዲቴል ማወቅ አትችልምም፣ አይጠበቅብህም ዲቴሉን ማወቅ። አትሊስት ዋና ሀሳቦች እዛ ዲፓርትመንት ውስጥ 4ቱን ዓመት እንዴት ነው ማልፈው የሚለውን ሲነሮችን ቀርበህ ጠይቀህ ዋና ስለሚባሉ ጉዳዮች በቂ መረጃ ሊኖር ይገባል እንጂ ያበላል ስለተባለ ከገባኝ እንዳልኩ መበላት ይኖራል ነው።
ለምሳሌ ሳይኮሎጂ መማር ብትፈልግ ኦኬ፣ ሰዎችን አድምጦ አንደርስታንድ አድርጎ ሰፖርት ማድረግ ምናምን ኩል ነው፣ ደስ ይላል። ነገር ግን ሳይኮሎጂ ያ ብቻ አይደለም። ስታቲስቲክስ አለው፣ ሪሰርች አለው፣ ክሊኒካል ትሬኒንግ አለው። ያንን አውቀ ነው መግባት ያለብን። ሆስፒታሎች፣ ትምህርት ቤቶች፣ ማረሚያ ቤቶች፣ ፍርድ ቤቶች፣ ኮሚኒቲ ቤዝድ ኦርጋናይዜሽኖች፣ ኤንጂኦዎች፣ ፋብሪካዎች፣ እነዚህ ቦታዎች ጋር በአንድም በሌላም ኮርሶቹ ያነካክኋል። ይህንን አውቀ በስንተኛ ዓመት በየትኛው ሴምስተር በየትኛው ኮርስ ወደ እነዚህ ተቋማት ሊወስድ እንደሚችል ኦልሬዲ ኢንፎርምድ ሆነ ነው መግባት ያለብን፣ በቂ መረጃ ኖሮ ማለት ነው። ይሄን አትርሳ። እና ምንድን ላድርግ ካልከኝ ዲፓርትመንት ከመምረጥ ያስቀድሞ እነዚህ ቀጥሎ የምነግርህን 3 ፖይንቶች በጥንቃቄ አስተውላቸው። የመጀመሪያው በዛው አንተ ገባበታለሁ ወደምትለው ዲፓርትመንት ገብቶ ተምሮ የተመረቀና በተግባር በስራው ዓለም ላይ ያለ ሰው ቀርበ ጠይቀው። ዲቴሉን ይነግራል። ቢበዛ 1 ሰዓት ቢወስድብህ ነው አስቸግረ ለምነኸው። ኢኮኖሚክስ ከሆነ መግባት የምትፈልገው ኢኮኖሚክስ ተመርቆ ተምሮ በአሪፍ ውጤት ባንክ የሚሰራ፣ ኢንሹራንስ ካምፓኒዎች የሚሰራ፣ ገቢዎች የሚሰራ ሰው አለ፣ ሞልቷል፣ ታገኛለህ። እነሱን ቀርበህ በየአመቱ በየተርሙ በየሰምስተሩ ምን አይነት ሁኔታዎች እንዳለፉ እንዴት አንተስ ማለፍ እንደምትችል ይጠቁመዋል። በጣም ቀና ብዙ ሰዎች ስላሉ ማለት ነው። እና ቢበዛ 1 ሰዓት በወስድብኝ ነው። በሙያው ተመርቀው የወጡ ሰዎችን ቀርበህ ጊዜ ወስደህ ጠይቃቸው። የመጀመሪያው ይሄ ነው። ከፈረሱ አፍ የሚባለው ከዋናው ከተማሪው ሰው ነው። ያንን ተምረው ከወጣ ሰው ጋር ነው መረጃው ሊኖር የሚችለው ማለት ነው። ሁለተኛ፣ ተመረቀ ከወጣ በኋላ ስላሉ የስራ አማራጮች እና እድሎች ጊዜ ወስደህ ቁጭ ብለህ አሁንም ጎግል አድርገህ ሶሻል ሚዲያ ላይ፣ ጋዜጦች ላይ ማንበብ ይኖርብሃል። የት ስራው እንደሚወጣ ምን አይነት ስራ እንደሚወጣ ይማራለሁ በምትለው ዲፓርትመንት ውስጥ ማለት ነው። ቁጭ ብለህ አንብብ። ይሄም ብዙ ይወስድ አይደለም እንዳልኳችሁ። እንደው ለአንድ ሳምንት እንደው ዝም ብለህ 30 ደቂቃ በየቀኑ ብትሰጥ ከምታስበው በላይ ስለዛ ዲፓርትመንት የስራ እድል ከበቂ በላይ ኢንፎርሜሽን ይኖርሃል። ይሄ ሁለተኛው ነው። ሶስተኛ፣ እገባበታለሁ የምትለው ዲፓርትመንት የሚፈልገው ስኪል አለ። ሁሉም የትምህርት ዘርፍ ከተማሪው የሚፈልገው ስኪል አለ። ያ ስኪል አለኝ ወይ የሚለውን ወደ ራሴ ሪፍሌክት አድርግ፣ ራሴንም ተመልከት። ትምህርቱን ለብቻው አስቀምጠ ከፊቴ ይሄ ዲፓርትመንት ከገባው 1 2 3 4 ስኪሎች ይፈልጋል። እዚህ ዲፓርትመንት የሚገባው ልጅ እነዚህ ስኪሎች እንዲኖሩት ኤክስፔክት ይደረጋል፣ ይጠበቃል። እኔ እነዛ ስኪሎች አሉኝ ወይ፣ ከሌሉኝስ እንዴት ላዳብር የሚለውን ማወቅ ይኖርብሃል። እነዚህን 3 ጥያቄዎች ሳትመልስ እንዳትመርጥ ዲፓርትመንት። በዚህ ኢንፎርምድ ሆነ የምትወስነው ውሳኔ በኋላ ከጸጸት ይታደጋል። እኔ እንኳን ኦልሬዲ በማልወደው ዲፓርትመንት ውስጥ ገብቼ እየተማርኩ ነው፣ 2ኛ ዓመት ነኝ፣ 3ኛ ዓመት ነኝ ካልከኝ እግረ መንገዴን 3 አማራጮች ልጠቁም። የመጀመሪያው ያስከውን ይዘሃል ለመውደድ ሞክር። እንዴት ካልከኝ፣ አንደኛ በጎ ተጽዕኖ ሊያሳድሩብህ የሚችሉ መምህራንን በመቅረብ ስለ ሙያው የወደፊት እጣ ፈንታ እንዲነግሩ መጠየቅ ሊኖርብህ ይችላል። ለዚህ ደግሞ አንደኛ አቀራረብ ወሳኝ ነው። ሁሉም መምህር ስለ ዲፓርትመንቱ በቂ እውቀት አብዛኛዎቹ አላቸው ስለሚያስተምሩበት ዲፓርትመንት። ስለዚህ ቀርበህ ብትጠይቃቸው በየትኛው መስመር መሄድ እንዳለብህ፣ ስለ ስራ አማራጮች በደንብ የሚነግሩ መንገድ የሚያሳዩ የሚጠቁሙ መምህራንን ማግኘት ይችላል። ወሳኙ ያንተ አቀራረብ ነው። ለትምህርቱ ያለ ፍቅር፣ ያንተ ተነሳሽነት፣ ያንተን ጥረት አይተው ሊጠቁሙ ሊያሳዩ በዚህ ሂድ እያሉ መንገድ ሊጠቁሙ ይችላሉ። ስለዚህ ይሄ ነው አንደኛው። እዛው አንደኛው ውስጥ ሌላኛው ምንድነው፣ ሌላ ከምትወደው ነገር ጋር ኒሽ ጋር ለማገናኘት ሞክር። አሁን እየተማርክ ያለውን ትምህርት በቀጥታ ካልወደድከው ተቀራራቢ የሆነ ግን ያንተን ፍላጎት ያለበት ሌላ ኒሽ፣ ሌላ ካቴጎሪ ይኖራል፣ ሌላ የስራ የትምህርት ዘርፍ። ከዛ ጋር ለማገናኘት መሞከር ይኖርባል። ሶስተኛ እንግዲህ የንባብ ስትራቴጂን ሙሉ በሙሉ ቀይረ መሞከር ሊኖርብህ ይችላል። እንድትወደው የሚያደርግ እንዳትወደው ያደረገ ምናልባት የንባብ ስትራቴጂ ሊሆን ስለሚችል፣ የስቴዲ ሃቢት ሊሆን ስለሚችል ከቻልክ ቶታሊ ሙሉ በሙሉ ቀይረና ሞከር። ሁለተኛ ማድረግ የምትችለው ምንድነው፣ አሁን እየተማርክ ያለበትን ዲፓርትመንት ለማስፋት ሞክር ስኮፑን። አሁን አካውንቲንግ የምትማር ከሆነ አካውንቲንግ ብቻ አይደለም፣ ከሌሎች ከብዙ ነገሮች ጋር ማገናኘት ይችላል። አግሪካልቸራል ኢኮኖሚክስ የምትማር ከሆነም ያንን ከብዙ ነገር ጋር ማገናኘት ይችላል።
ስለዚህ በተቻለ መጠን ለማስፋት መሞከር ትምህርቱን ማለት ነው። እንዲለጥጠህ ወደ ሌላ ለሰው ሩቅ ወደሚመስል ፊልድ ኦፍ ስቴዲ ለጥጠህ መውሰድ ትችላለህ። እንዴት? ኦንላይን ኮርሶች፣ ብዙ ነፃ ኦንላይን ኮርሶች አሉ፣ ፍሪ ኦንላይን ኮርሶች አሉ። እዚህ ቻናል ላይም አንድ የሰራሁት ቪዲዮ አለ፣ ፍሪ ኦንላይን ኮርሶች እንዴት ተመዝግባችሁ መማር እንደምትችሉ ማለት ነው። ስለዚህ እነዛን መማር ትችላለህ። እንደዛን ለምሳሌ ህግ እየተማርክ ከሆነ ፍላጎቴ ሳይኮሎጂ ከሆነ ፎሬንሲክ ሳይኮሎጂ የሚባል አለ፣ ከህግ ጋር ቀጥታ መጥቶ የሚገናኝ ያንን ኦንላይን ላይ ኮርስ መውሰድ ትችላለህ። ከዛ ማገናኘት ትችላለህ ማለት ነው ከሳይኮሎጂ ፍላጎቴ ጋር። ወይም ኦኬ ማኔጅመንት እየተማርክ ከሆነ ፍላጎቴ ሳይኮሎጂ ከሆነ ስቲል ኦርጋናይዜሽናል ሳይኮሎጂ የሚባል አለ፣ ከዛ ጋር ማገናኘት ትችላለህ። ኦንላይን ኮርሶች ወስደህ አካዳሚክ ፕሮፋይልህን ፕሮፌሽናል ፕሮፋይልህንም ትገነባበታለህ፣ ሰርቲፊኬትም ስለምኖረው ማለት ነው። እንደዚህ ማድረግ እንደሚቻል መዘንጋት የለብህም። መቀየር ወይም ዲፓርትመንቱን ማስፋት ምንም ከሌላ እንትን ጋር የሚገናኝ አይደለም፣ ከፍላጎቴ ጋር ነው የሚገናኘው። ሰዎች ምን ይሉኛል በሚል ያን ያህል መጨነቅ አያስፈልግም። አንተ ህይወት ነው። እኔ አስታውሳለሁ እና 11ኛ ክፍል ናቹራል ሳይንስ አስገብተውኝ እምቢ ብዬ ሪስክ ወስጄ አሁን የደረስኩበት ደርሻለሁ። ፈጣሪ ረድቶኝ በሚፈልገው ዲፓርትመንት በሚፈልገው ሙያ ማለት ነው። እና ሪስክ ወስደህ እንትን ማለት ይኖርብሃል አንዳንድ እንትኖች ካመንክበት። ሶስተኛ አማራጭ ምንድን ነው? ትምህርቱን ሙሉ በሙሉ ማቆም። እኔ እንደወሰድኩት አይነት እርምጃ ማለት ነው። 11ኛ ክፍል ሙሉ በሙሉ መቀየር ማለት ነው። አሁን ያለበትን ዲፓርትመንት ካልወደድከው ምንም የማይገጥም ከመሰለ በቃ ሙሉ በሙሉ ማቆም። ከዚህ በፊት አስቀድመው ግን ጥንቃቄ ማድረግ ያለብኝ ከቤተሰብ ጋር ማውራት ይኖርብሃል። ከአካዳሚክ አድቫይዘሪ ጋር፣ ከካውንስለሪ ጋር ተመካክረ ነው እንደዚህ ያለ ከባድ ውሳኔ ላይ መድረስ የሚኖርብህ እንጂ ዝም ብለህ በስሜት በቃ አልፈለኩም ብለህ እንዲሁ የሚወጣበትም አይደለም። ቤተሰብ ፋሚሊ ብዙ አንተ ላይ ኢንቨስት ስላደረገ እንዲሁ በአንድ ኦቨርናይት ተነስተህ ደስ ስላላለ ብቻ የምትወስነው ውሳኔ አይደለም። ብዙ ኃላፊነት ስላለ ከጀርባ ማለት ነው። እና አካዳሚክ አድቫይዘሮችን አውርተህ ከቤተሰብ ጋር ተስማምተህ ምን ብለህ አትሊስት የምታቆምበትን ሁኔታ አስረድተህ እና ወዴት መሄድ እንደምትፈልግ አሳይታቸው ከዛ ውሳኔ አንተ ነው የሚሆነው ማለት ነው። እንጂ መቀየር ደግሞ ኢስናት ሽንፈት አይደለም። በማይሆን እንትን ውስጥ ረዘም ላለ ጊዜ ቆይተህ በኋላ ሚዘረብል ነው የሚያደርግ እና የመጨረሻ አማራጭ ይሄ ነው ማለት ነው። በዚህ መልእክት ልጨርስ። የምትማረው ዲፓርትመንት በጣም ኢምፖርታንት ነው። ነገር ግን ኢት ኢዝ ናት ዩር አይደንቲቲ፣ ማንነቴ አይደለም። ሰዎች ዛሬ ላይ በጣም ከቆዩበት የስራ ዘርፍ ሲቀይሩና መሀል ላይ በህይወታቸው መሀል ላይ ራሳቸውን ሪኢንቨንት አድርገው ሲያገኙ እየተመለከትን ነው። የስራ እድሎችም በጣም ፓዛቸው ማለት ነው እየተለጠጠ የማይገናኝ የሚመስሉ ዲፓርትመንቶች እርስ በርስ ሲገናኙ እያየን ነው። ስለዚህ ከመፍራት በሚመነጭ ስሜት አትምረጥ፣ ወይም ከይሉኝታ በሚመነጭ ስሜትም እዛው አትቆይ። ያለህን አንደርስታንዲንግ ለነገሩ ባለ መረጃ ባለ አዌርነስ ላይ ተመርኩዘ መወሰን ካለብህ ወስነ ፕሮፌሽናል ካሪየር ፓዝህን መቀጠል ትችላለህ ማለት ነው። ያ ነው በጣም ፉልፊሊንግ የሆነ ካሪየር ፓዝ እንዲኖርህ ፕሮፌሽናል ላይፍ እንዲኖርህም የሚያደርገው ማለት ነው። ከዚህ ቪዲዮ አንዳች ቁም ነገር አግኝቻለሁ ብለህ ካሰብክ ላይክ ብታደርግ ደስ ይለኛል። በተመሳሳይ ጭንቀት ውስጥ ሀሳብ ውስጥ ያሉ ልጆች ይኖራሉ እና ይህም ቪዲዮ ሼር አድርጉላቸው። በተነሳው ሀሳብ ላይ ያለ ሀሳብ ምን እንደሆነ ወር ጥያቄዎችም ካለ እታች ኮመንት መስጫው ላይ ሀሳባችሁን ጻፉ። እያንዳንዱን ገብቼ አያለው፣ አነባለሁ፣ እመልሳለሁ። መልካም እድል።